ቅኔን ከእግራቸው ስር ቁጭ ብለው የተማሩት ዛሬ ላይ በሰዋስወ ብርሃን መንፈሳዊ ኮሌጅ የግዕዝ መምህር የሆኑት መምህር ልዑል እንዲህ ገልጿቸዋል። የሰው ልጅ ጥግ ድረስ ያለ ስሜቱ የሚገልጸው በእንባ እንጂ በቋንቋ አይደለም። የመጽሐፍ ቅዱሳዊም ነው ተፈጥሯዊ። እንባ ብቻ ነው የሚገልጸው። መጨረሻ የፍቅር የሐዘንም እንባ ብቻ ነው እንጂ ቋንቋ ነው። እሳቸውን ቀደም ሲሉ እንደነበር በረከቱ ይድረሰን አባቴ፣ በረከታቸው ይድረሰን ብፁዓን ሊቃነ ጳጳሳት። እንግዲህ ከየኔታ ዝክረ ስም መገኘት ለራስ ለመክበር ነው እንጂ እንታ ከብረው አውቅተው እግዚአብሔር አክብሯቸዋል። እልፍ አእላፍ የቤተ ክርስቲያንን ከዋናው ከትልቁ ከዶግማው ከቀኖናው ጀምሮ ጳጳሳትን ጉባኤ ዘርክተው የሚያስተምሩ የኔታ ስቡህን የመሰሉ መምህራንን እንደ አቅማችን ደግሞ ደቂቅ ነቢያትን ሊመስል እኛን እልፍ አእላፍ ተቆጥሮ የማያልቅ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍሬ ያፈሩ አባታችን ናቸው። ሕይወታቸው የመጽሐፍ ቅዱሱ ነው፣ የስንክሳሩ ነው። እኔ መጽሐፍን የምለካበት በእነሱ ብቻ ነው። ሌላው ግን አላገኘም፣ እንደ በለሱ ይሆናልና። አሁን በብፁዓን አባቶች ቡራኬ አንድ ሁለት ቀኔ እንግዲህ ወደዛ ወደ መናገሩ ይሄዳለሁ። እግዚአብሔር ይግለጽልህ በሉኝ። ቃለ ሰብናሁ ለኄር ገብረ መስቀል በአፈ ጴጥሮስ ተነግረ ጸጋ ሰብናሁ ለኄር ጥበቡ እስመ ተመላ ምስጢረ። ቃለ ስንክሳሩ ለኄር ገብረ መስቀል ጥበቡ በአፈ ጴጥሮስ ተነግረ ጸጋ ሰብናሁ ለኄር ጥበቡ እስመ ተመላ ምስጢረ። ምስጢር ሕይወቱ ለገብረ መስቀል ምስጢር እስመ ዘሰማይ መልአክ በጸጋ እንዘ ከመሰብ በምድር። እናታለ ምስጢር ሕይወቱ ለገብረ መስቀል ምስጢር እስመ ከመ መልአክ እስመ ዘሰማይ መልአክ በጸጋ እንዘ ከመሰብ በምድር። አናውቃቸውም። እኔም አሁን ነው ትንሽ የንታ ምን አይነት ነበሩ የሚለውን ነገር እያየው ያለሁት። ረቂቅ ናቸው። እውነት ለመናገር ምስጢር ሆነው ያለፉ አባታችን ናቸው። ሰብሃተ ጳጳሳት ሄራን መድሎቶሙ መስፈርተ ጳጳሳት ሄራን መድሎቱ ዘዘቄርሎስ መስፈርት። ሰብሃተ ጳጳሳት ሄራን ለጳጳሳተ ክብር ሄራን መስፈርቶሙ ዘዘቄርሎስ መስፈርት ወዘ ስብከቶሙ ቃል ዘዘ ዮሐንስ ስብከት እንተ አፈወርቅ ስብከት። መስፈርታቸው የቄርሎስ ስብከታቸው ዮሐንስ አፈወርቅ። የቤተ ክርስቲያናችን አዕማዶች እነዚህ ናቸው። አንወቅ ኦ እሙቅ ብለ ጥበቡ ለልቡ ለገብረ መስቀል መምህር በጸጋ በመጽሐፈ ጥበቡ መልአከ ምሕረት ጳውሎስ ላይለ እለ ሰምዑ ቃሎ በአካል ለመይሃሎ በመንፈስ ሃሎ። ችግሩ የዚህ የግዕዝ ቅኔ የተማረ ብቻ የሚሰማው ሆነብን። ማን ያጨብጭብ? በአካል ባይኖሩ በመንፈስ ከኛ ጋር ናቸው ማለት ነው። ቅዱስ ጳውሎስ በስጋ እናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝና እኔን እያሰባችሁ መንፈሳዊን ሥራ ስሩ ይላል። የኔታም በልባችን እንዲሁ ናቸው።